ይው ያሰራር ስርዓት እንዲዘረጋና ተግባራዊ እንዲሆን ለመሆኑ ኦርቶዶክስ ቤተክርስቲያን የኦርቶዶክስ ሃይማኖት ማለት የክርስትና ሃይማኖት የግሪክ የሩሲያ የሞስኮቭ ወይ ደግሞ የአርመን የሌሎችም አለ ግብጽም እንበል ነገር ግን ኢትዮጵያ ግሪክ ነው ይባላል ወይ ኢትዮጵያውን ይዞ ነው ሃይማኖቱን ያዘው ሃይማኖቱ የመጣው ተመሐከለኛው ምስራቅ ነው ተብሏል ቁርአንም የመጣው በመካ ላይ ነው አዲያ እስልምና ሃይማኖት በአረብን ጣንጂኛ አረቦች ነን እንዴ የአረብ ልብስ ለብሶ የሚሄድ ወይ ጥምጣም የሚያደርግ ወይ ቀሚስ የሚለብስ ይህ አረብ ተብሎ እንዲህ አለ ጭንቅላት ላይ የሚሰፍር ካለ መወገድ አለበት ኢትዮጵያዊ ነው ለኢትዮጵያ ይሞታል